ዛሬ ስለ ባሌ ሀገሩ ነው መነግራችሁ። ባሌ ጎባ ሮቤ እንዴት የሚወደድ ሀገር እንደሆነ እኔ ሻሸመኔ ነው ባሌ ነው የተወለድሽው ባሌ ጎባ ነው የተወለድሽው የሚባል ሁለት ሉካ ቡድን አለኛ ቤተሰብ ውስጥ። ግን ባሌ ጎባ ክረምት ነበር የሚሄደው። ሰው እንዴት ደስ እንደሚል የሃይማኖት ልዩነቱ ሳይዛቸው ሙስሊሙ ኦርቶዶክሱ አንድ ላይ ቤተሰብ ሆኑ ባህላቸውን ሲያከብሩ አንድ ላይ የሚያከብሩበት እንዴት የሚወደዱ ህዝቦች እንዳሉ በቃ ሰዋዊነትን የምታዩበት ሀገር ነው። ተፈጥሮ እንዴት እንደሚያምር ጓዴ ነው። ሰው እንዴት እንደሚያምር እንዴት በፍቅር እንደሚቀበሏችሁ በንጹህ ልብ ምንም ማስመሰል በሌለበት እግዚአብሔር። እኔ ክረምት ነው የሚሄደው የነበረው። ክረምት 2 ወር አውቀውኝ የአንገት ብር ጓደኞቼ የአንገት ብር የእጅ ብር ምናምን የተሸለምኩበት የተሰጠኝ ስጦታ የተሰጠኝ በቃ በፍቅር እስቲል ጎባ ያወቅኳቸው ሰዎች እስካሁን ጓደኞቼ ናቸው። በእውነት እስካሁን በቃ ደስታቸው ነው። በጣም የሚወደዱ ህዝቦች ያሉበት ሀገር ነው። በፍቅር ነው በቃ የምትኖሩት እዛ ይሄ የምትሰጉበት ነገር የለም። ሸበሌ የሚባለውን ታውቁታላችሁ? እዛ ነበር ምዝናናው። ከሸበሌ ጀርባ ነበር ቤቴ። ከዛ ደግሞ ይልማ ነው ምናምን የሚባል ደግሞ እዚህ አደባባዩ ጋር የሆነ ጠብ ያለበት የሚጠጣበት ካፌ አለ። እንዴት አጥፎ ጠድ ማለ ደጌ የሚባል ደግሞ አለ ከንግድ ባንኩ እንደዚህ መግቢያ። እዛ ቴኳንዶ ሰራ ነበረ። በቃ በጣም ውድና ቆንጆ በቃ እውነተኛ የሆኑ ጓደኞች እዛ ሀገር አሉኝ። በጣም ነው የምወዳችሁ የባሌ ሰዎች። I love you.